የወርቅ ዋጋ ቀነሰ ወይንስ ጨመረ እያላችሁ የምትጠባበቁ ውድ እህቶቼ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ሀባይብ ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። ቀኑ ሐሙስ ነው፣ አፕሪል 30 2026። በዛሬ በሐሙስ የቀን ውሎ ወርቅ ጨመረ ወይንስ ቀነሰ የሚለውን እያንዳንዱ የምነግራችሁ ይሆናል። እዚህ ጋር የማሳያችሁ የአንገት ማጫወቻው ብቻ ሀብሉ ሳይጨመር ማለት ነው። ብቻውን አንዴት እህቴ የገዛችው ነው ማለት ነው። ሀባይብ የገዛችበት 11 ግራም ነጥብ 7 ነው ብላለች። የገዛችበት ዋጋ 5940 ሪያል ነው የገዛችሁ ማለት ነው። ነገር ግን ልብ ማለት ያለባችሁ እሷ የላከችልኝ ይሄን የገዛሁት ዜድ ባንቺ ምክር ነው፣ የአንቺ ምክር ሰምቼ ነው የገዛሁት። ልብስ ከሚገዙ አንቺ እንዳልሽው ወርቅ ቢገዙ ይጠቅማል ብላለች። ያው ተጠቅማለች ማለት ነው። ምክሬን ሰምታ ገዝታለች። ከዛ ውጭ ግን ይቺ ትንሿ የምታዋት ትንሽየዋ ማለት ነው ከማጫወቻው ጎን ያለችው የጆሮ ናት። 1 ግራም ናት። የዛሬ ስንት ዓመት ነው ብላለች የገዛሁት 200 ሪያል ነው ብላለች። 1 ግራም ማለት ነው ሰዋት። አሁን ግን ቢያንስ 500 ሪያል ታወጣላታለች በአሁኑ ዋጋ ማለት ነው። ውድ ቤተሰቦቼ እንግዲህ ይህን ሁሉ ምላችሁ ምንድን ነው እናንተን እንድትነሳሱ እንድትገዙ ለማበረታታት ነው። ሀባይብ መግዛት አለባችሁ፣ ግድ ነው እንደኔ ሀሳብ ማለት ነው። ስለዚህ ዛሬ ምን ያክል ነው ወደሚለው እሄዳለሁ ማለት ነው። ዛሬ በሳውዲ አረቢያ 1 ግራም 24 ካራንት ወርቅ 558 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 511 ሪያል በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ ትናንት ስንት ነበር? እንግዲህ ትናንት የሰማችሁ 478 ሪያል ነበር። ዛሬ ስንት ነው? 488 ሪያል። እሰቡት። እኔ ቀነስ ሲያረግ ግዙ እላለሁኝ። ይቀንሳል ምናምን እያላችሁ የምትጠባበቁ ልጆች አላችሁ። አሁንም ጥሩ ነው፣ አሁንም ጥሩ ነው ነው የምለው። ለምንድን ነው ይሄን ያልኩበት? በፊት ስንት እንደነበረ እንግዲህ ታውቃላችሁ። የገዛችሁም በስንት እንደገዛችሁ ታውቁታላችሁ ማለት ነው። ከረመዳን በፊት በጣም ውድ እንደሆነ ሁላችንም የምናውቀው ነገር ነው ማለት ነው። እንደውም ይሄን ሰሞን ነው ቅናሽ ያሳየው ማለት ነው እንጂ ከ500 በላይ 600 ምናምን ነበረ ከነ ደረሰኙ። ስለዚህ ውድ ቤተሰቦቼ 18 ካራንት 418 ሪያል እየተሸጠ ይገኛል። እንዲሁም እናንተ የራሳችሁን ይዛችሁ ከሄዳችሁ መሸጥ ብትፈልጉ 18 ካራንት ከሆነ በ413 ሪያል ይገዟችኋል። 21 ካራንት ከሆነ በ483 ሪያል ይገዟችኋል ማለት ነው እናንተን። 22 ካራንት ከሆነ በ506 ሪያል ይገዟችኋል። ለምሳሌ ከደሪባ ከመስነያ ሁሉንም ያጠቃለለ ይሄን ስላችሁ ግን የደሪባውን ሁሉንም ያጠቃለለ ንገሪን ትላላችሁ ብዙ ጊዜ። ታልተከራከራችሁ እኔ በነገርኳችሁ ዋጋ ለራሱ ላታገኙ ትችላላችሁ። ለምንድን ነው? እነሱ ሲጠሩላችሁ በጣም ብዙ ብር ነው የሚጠሩላችሁ። ነገር ግን እናንተ ስትከራከሩ እንዲቀንስ ማድረግ አለባችሁ። ትታችሁትም እስከ መሄድ ለምን እንዲቀንስ? ብዙ ጊዜ ተከራክራችሁ ትታችኋቸው ትሄዳላችሁ። ስትሄዱ ንቶሎ ይሏችኋል ማለት ነው ውዶች። ይሄን ማድረግ አለባችሁ ማለት ነው። ነገር ግን የ1 ግራም ዋጋ ከሁሉም ጋር ማለት ነው በ580 ሂሳብ ይሸጡላችኋል ማለት ነው። ደረሰ በስማችሁ አጽፋችሁ ማለት ነው ሀባይ። ከዛ በመቀጠል እንግዲህ ኢማራት 1 ግራም 21 ካራንት ባህሪን 478 ድርሃም እየተሸጠ ይገኛል። በኢማራት ያለው የወርቅ ዋጋ 1 ግራም 24 ካራንት ወርቅ 546 ድርሃም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 500 ድርሃም በመሸጥ ላይ ይገኛል ማለት ነው። 18 ካራንት 1 ግራም ወርቅ 409 ድርሃም በመሸጥ ላይ ይገኛል። እናንተ የራሳችሁን መሸጥ ከፈለጋችሁ 22 ከሆነ በ496 ድርሃም ይገዟችኋል። 21 ካራንት ከሆነ በ473 ድርሃም
ይገዟችኋል ማለት ነው። 18 ካራንት ከሆነ በ405 ድርሃም ይገዟችኋል። ይሄ በኢማራት ያለው የወርቅ ዋጋ ሲሆን ዛሬ ባህሪን ላይ 1 ግራም 24 ካራንት ወርቅ 56 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 50 ዲናር እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 49 ዲናር በመሸጥ ላይ ይገኛል። በኦማን 1 ግራም 24 ካራንት ወርቅ 57 ዲናር ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 52 ሪያል እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 50 ሪያል እየተሸጠ ይገኛል። በኳተር 1 ግራም 24 ካራንት ወርቅ 544 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 499 ሪያል እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 476 ሪያል እየተሸጠ ይገኛል ማለት ነው። እንዲሁም በጆርዳን 1 ግራም 24 ካራንት ወርቅ 105 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 96 ዲናር በመሸጥ ላይ ይገኛል። 21 ካራንት 1 ግራም ወርቅ 92 ዲናር በመሸጥ ላይ ይገኛል ማለት ነው። በኩዌት 1 ግራም 24 ካራንት ወርቅ 45 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 41 ዲናር እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 40 ዲናር በመሸጥ ላይ ይገኛል። ዛሬ በአሜሪካን 1 ግራም 21 ካራንት ባህሪን 130 ዶላር በመሸጥ ላይ ይገኛል። እንዲሁም በካናዳ 1 ግራም 21 ካራንት ባህሪን 178 ዶላር በመሸጥ ላይ ይገኛል። አውስትራሊያ 1 ግራም 21 ካራንት ባህሪን 182 ዶላር እየተሸጠ ይገኛል ማለት ነው። ውድ ቤተሰቦች፣ ስለዚህ የዛሬ የወርቅ ዋጋ ይህንን ይመስል ነበረ። እዚህ ጋር አንድ አያይዤ የምነግራችሁ ነገር ወርቅ በተወደደ ሰዓት እየገዛችሁ እህቶቼ ኮመንት ላይ እያየሁኝ ነበረ። በውድ ገዝቼ ተወደደብኝ እንድኮነብኝ እያላችሁ የምትሉ ማለት ነው። የምር እያናደዳችሁ ነው፣ ሀቂቃ ማለት ነው። በናት የገዛችሁት የያዛችሁት እኮ በእጃችሁ ወርቅ ነው። ወርቅ ማለት ነው ብታስቀምጡት እመኒ ዛሬ ላይ ጠቅምሽ ይችላል። ዛሬ ማለት ነው ይዘሽ ሄደሽ ብትሸጪ እንደው ቢያተርፍሽ ለራሱ ምንም ላይ መስልሽ ይችላል። ምክንያቱም ያለሽው አረብ ሀገር ነዋ፣ ሰርተሽ ማግኘት ስለምችይ። እስኪ ኢትዮጵያ ግቢና ሞክሪው ኑሮውን። ከዛ በኋላ እንዴት እንደሆነ ትረጃለሽ ማለት ነው። ባንክ ያለሽን ብር ሙጥጥ ስታደርጊ ቀሪ ሀብትሽ ወርቅሽ ነው የሚሆነው። ስለዚህ ለምንድን ነው የምትናደዱት? በቃ ያልገዙ ልጆች ከቀነሰ ይግዙ፣ በቃ እነሱ ይጠቀሙ። ምን ችግር አለው? እናንተ ወርቃችሁን ይዛችኋል አይደል? እንኳን ገዛችሁ፣ አላህ ይባርክላችሁ። ነገር ግን ወርቅ አያከስርምም፣ የሚያጸጽት ነገር የሚያለድም አይደለም ውዶችዬ። እንደውም ደስ ሊላችሁ ይገባል። እንዲሁም ደግሞ ገንዘብ ካላችሁ ገዝታችሁ ብታስቀምጡ እንደ ትርፍ ትጠቀሙበታላችሁ።